እንዲሁም በባህር ማንኛቸው በሰፊው የታጠቁ ናቸው? ማንኛቸውስ ልዩ አጋር የሚሏቸው ሀገሮች አሏቸው? የሚለውን ቁጥራዊ መረጃዎችን ተንተርሰን አስገራሚ ወታደራዊ ጡንቻቸውን ላሳያችሁ ነው። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አነጋጋሪና አስገራሚ ቪዲዮዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ ኢራንና እስራኤል እንመለስ። በምዕራባዊ የእስያ ዳርቻ ላይ ዳግም የጦርነት ነጋሪት እየተጎሰመ ነው። ይህ ግን ይለያል ይላሉ ብዙ ተንታኞች። እስራኤልና ኢራን በመካከላቸው ከፍተኛ ውጥረት ተነግሶ ይታያል። ይኸውም አንድ ጥያቄ ማስነሳቱ አይቀርም። ሀገራቱ እየገቡበት ያለው እሰጥ አገባ ከቁጥጥር ውጪ ቢሆንና ምናልባትም ቃታቸውን በይፋ ቢማዘዙ ማን ጦርነቱን ረድቶ የበላይ ሊይዝ ይችላል? አሁን ቁጥራዊ መረጃዎችን በቀጥታ ነይ። የህዝብ ቁጥርና አክቲቭ የሆነ ወይም ንቁ ወታደሮቻቸውን ስንመለከት ቁጥሮች ለኢራን ያጋድላሉ። ምክንያቱም እስራኤል 9.5 ሚሊዮን የህዝብ ቁጥር ሲኖራት በአንጻሩ ኢራን ደግሞ 88.6 ሚሊዮን ህዝብ ባለቤት ነች። ከዚህም በላይ ኢራን ከህዝቦቿ ቁጥር ውስጥ 580 ሺህ ንቁ ከሚባለው በቀጥታ በጦርነት ሊሳተፍ የሚችል የወታደር ብዛት ሲኖራት 200 ሺህ የሚሆኑት ሌሎች ወታደሮቿም ወታደራዊ ስልጠና ወስደው በተጠባባቂነት እንደሚገኙ መረጃዎች ይናገራሉ። በአንጻሩ እስራኤል ደግሞ 465 ሺህ ስልጠና ወስደው የሚጠባበቁ ኃይሎች ይኑሯት እንጂ በዋነኝነት በማንኛውም ሰዓት ተነስተው ወደ ጦርነት መሳተፍ የሚችሉ የሀገሪቱ ህዝብ ቁጥሮች ግን እጅግ በርካታ ናቸው። ምክንያቱም ብሔራዊ ውትድርና በእስራኤል ውስጥ በከፍተኛ ሁኔታ ግዴታ በመሆኑ ነው። ይህም ብቻ ሳይሆን እስራኤል ይህ መረጃ በተጠናከረበት በአሁኑ ሰዓት ወታደሮቿም በጋዛ ውስጥ በውጊያ ላይ ይገኛሉ። ስለዚህም በምድር ጦር የተመለከትነው እንደሆነ ከህዝብ ብዛትና ከምድር ኃይል ኢራን የበላይነቱን እንደምትይዝ መረጃዎች ይነግሩናል። ነገር ግን ይላሉ ወታደራዊ ተንታኞች፣ ምክንያቱም ኢራንና እስራኤል አሁን ላይ ጎረቤታሞች አይደሉም። በመሃላቸው ቢያንስ ሁለት ሀገራቶች ጣልቃ ገብተው ይገኛሉ። ስለዚህም ሁለት ሀገሮችን ተሻግረው ሩቅና ሩቅ ያሉ ሀገሮች ደግሞ ከፍተኛ የህዝብ ቁጥር ቢኖራቸው እንዲሁም ከፍተኛ የምድር ጦር ቢኖራቸው ሁሉም ዋጋ ቢስ ነው። ስለዚህም ጦርነቱ ላይ የበላይነት ለመያዝ የሚያገለግላቸው የባህር አሊያም የአየር ጦር በከፍተኛ ሁኔታ ሲጠናከር ነው ይላሉ። የአየር ውጊያ ሲነሳ በቀዳሚነት ደረጃ የሚቀመጡት ረጅም ርቀት ተወንጫፊ ሚሳኤሎችን ነው። ሚሳኤሎችና ሮኬቶችን በተመለከተ ደግሞ አሁን ላይ ኢራን ባላት ኃይል ከእስራኤል በብዙ እጥፍ ትልቃለች። በዚህም አሁን ላይ ያሉ 775 ሮኬት ተኳሾች ሲኖራት ኢራን በአንጻሩ እስራኤል ደግሞ 150 ሮኬት ተኳሾች አሏት። ይህም ደግሞ የቀጥታ ጦርነት ቢጀመር በቀጥታ የሚተኮሱትን ሮኬቶች ብዛት የሚያመለክት ነው ይልናል። ተዋጊ አውሮፕላኖችን በተመለከተ ደግሞ ቁጥሮች ወደ እስራኤል ያመዝናሉ። ኢራን 42000 ተዋጊ አውሮፕላኖችን ማሽከርከርና አየር ባየር መዋጋት የሚችሉ ሰራዊቶች ሲኖሯት በአንጻሩ እስራኤል ደግሞ 89000 የሚሆኑ አየር ባየር መዋጋት የሚችሉ ተዋጊ አውሮፕላን አብራሪዎች አሏት። የውጊያ አውሮፕላኖቻቸውን በተመለከተ ኢራን 551 ተዋጊ አውሮፕላኖች ሲኖራት እስራኤል ደግሞ 612 ተዋጊ አውሮፕላኖች አሏት። ተዋጊ ሄሊኮፕተሮችን የተመለከተን እንደሆነ ኢራን 129 ተዋጊ ሄሊኮፕተሮች ሲኖራት እስራኤል ደግሞ 149 ተዋጊ ሄሊኮፕተሮች እንዳላት የመረጃ ገጾች ይነግሩናል። በውጊያ ጊዜ ተዋጊ አውሮፕላኖችና ጀቶች እንዲሁም ሄሊኮፕተሮች ማረፍና መነሳት የሚችሉባቸው ኤርፖርቶችን ብዛት በተመለከተ ስናይ ኢራን 319 ለውጊያ አገልግሎት አውሮፕላኖችን ማስነሳትና ማሳረፍ የሚችል ኤርፖርት ሲኖራት በአንጻሩ እስራኤል ደግሞ 42 ብቻ አየር ማረፊያዎች አሏት። በአየር ላይ ውጊያ ከቅርብ ጊዜ ወዲህ ጨዋታ ቀያሪ የተባሉት ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን በተመለከተ ቁጥሮችን ያየን እንደሆነ አሜሪካ ሰራሽ የሆኑ 1000 ሰው አልባ በራሪ አውሮፕላኖችን እስራኤል መታጠቋን መረጃዎች ሲነግሩን የኢራን ግን ለቁጥር የሚያታክት እጅግ በርካታ እንደሆነ ይነግሩናል። ምክንያቱም ኢራን በራሷ በመላው ዓለም በከፍተኛ ሁኔታ በሽያጭ ላይ የሚውሉ በርካታ ሰው አልባ በራሪ አውሮፕላኖችን የምታመርት መሆኗን ነው። እስራኤል አሜሪካ ሰራሽ የሆኑ እጅግ በርካታ ማይሎችን ተጉዘው ከፍተኛ ጥቃት መሰንዘር የሚችሉ ሰው አልባ በራሪ አውሮፕላኖችን መታጠቋም እጅግ በርካታ ቦታዎችን አቆራርጣ በኢራን ላይ ከፍተኛ ጥቃት እንድትከፍት ያስችላታል። ኢራን ደግሞ በአንጻሩ ራሷ የሰራቻቸው በሺህ ኪሎ ሜትሮችን መሻገር የሚችሉ በርካታ መሳሪያዎች አሏት።
ከኢራን መሳሪያዎች መካከል በዋነኝነት የሚጠቀሱት ሻሂድ 136 የተባለው ሲሆን ይፋ የተደረገው በ2021 ሲሆን እስከ 2500 ኪሎ ሜትር መጓዝ ይችላል። እስራኤልን መምታት እንደሚችልም ተረጋግጦለታል። በሰዓት 185 ኪሎ ሜትር እንደሚጓዝም ይገለጻል። 50 ኪሎ ግራም የሚመዝን ፈንጂዎችንም ተሸክሞ መጣል እንደሚችል ተገልጾለታል። ሌላኛው ኢራን የሰራችውና ራሷ የተጠቀችው አባቢል 2 የተሰኘው ድሮን ነው። ለቅኝት ስለላና ጥቃት መዋል እንደሚችል የተገለጸ ሲሆን በአየር ላይ ለ1 ሰዓት ከ50 ደቂቃ መቆየት ይችላል። እስከ 900 ኪሎ ሜትር በመጓዝ 770 ስኩዌር ኪሎ ሜትር የሚሸፍን ቦታን ይቃኛል። ከጀልባዎች ላይም ሊተኮስ ይችላል። ከ2002 ጀምሮ በታጃኪስታን እየተመረተ እንደሚገኝ መረጃዎች ያመለክታሉ። አባቢል 1 የተሰኘው ይህ ሰው አልባ በራሪ አውሮፕላን ከ1980 እስከ 1988 በተካሄደው የኢራንና ኢራቅ ጦርነት ጥቅም ላይ ውሎ